ሐኪም ቤት ለምን አትሄድም? ወላሂ ሄጄ ነበር። ሐኪም ቤት ሄድኩኝ፣ ተመረመርኩ። ይሄ እዚህ ጋር ብድ ያለው እንዲወገድ ብለው የጠብታ ማዕት ሰጡ፣ ከኒና ምናምን ሰጡኝ። በቃ ይኸውና ለሳምንት ምናምን ያክል ከቀነሰ ካልቀነሰ ኦፕሬሽን ትደረጋለህ ምናምን አለኝ። ይሄ ይቀደድና ይሄ ከዛ እዚህ ጋር ይወጣል። እዚህ ጋር ትልቅ ያለ ነገር አለ ውስጥ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እንዴት ነው እሱ? ሰላም አለይኩም። ደህና ነህ ወይ? አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። አንድ የኔ 3 ጥያቄዎች ነበሩ። እሺ። ከእስልምና ነው የምጠይቀህ። እኔ ሙስሊም ስለሆንኩኝ ያው ግራ ተጋብቼ ነው። ጠይቅ። አንደኛ መውለድን በተመለከተ ነው። እሺ። መውለድ በእስልምና ይከበራል ወይስ አይከበርም? ከነ መረጃው ከምታውቀው ማለት ነው። እሺ። መውለድን አክብሩ የሚል የለም ባጭሩ። በቁርአንም ሆነ በሐዲስ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አክብሩ የሚል የለም። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ታቢዒዎችም አትባዕ ታቢዒን ለሶስቱ ክፍለ ዘመን ድረስ አላከበሩም፣ አያውቁትም ነበር። ይሄ ነው መልሱ። ይሄን እኛ ብቻ ሳንሆን እንደው መውሊድ እናከብራለን የሚሉ ሰዎች የሚያከብሯቸው መሻይኾች ኢብኑ ሐጀር አልአስቀላኒ ቢድዓ ነው ተናግረዋል። ሁላቸው በሶስቱ ክፍለ ዘመን የማይታወቅ አዲስ መጤ ቢድዓ ነው ብለው ተናግረዋል። ነገር ግን በእስልምና 4 ነጥብ አይፈቀድም ማለት ነው። አይፈቀድም። አመሰግናለሁ። ሌላው ደግሞ መንዙማና ነሺዳ ነሺዳና መንዙማን በተመለከተ እንዴት ነው የሚታየው በቁርአን? መልካም ጥሩ። እንግዲህ መንዙማና ነሺዳ የዳዋ መንገዶች ናቸው ብለው ነው እነዚህ ሰዎች እያደረጓቸው ያሉት። ያ ማለት በዚህ እስላማዊ ትምህርቶችን ለትውልድ እናደርስበታለን ነው። طريقة الدعوة የዳዕዋ ከሄድ መንገድ ደግሞ ከቁርአንና ከሐዲስ ነው የሚያዘው። طريقة الدعوة لا تؤخذ إلا من كتاب الله ومن سنة النبي عليه الصلاة والسلام ومن منهج السلف الصالح ከዚያ ነው የሚወሰደው። ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ትውልዳቸውን በዚህ መንገድ ዳዕዋ አድርገውላቸዋል ወይ ከተባለ በፍጹም። ነብዩ ሰለላሁ ዐለይሂ ወሰለም እስካስባቸውታል በትውልድ መካከል ተቀምጠው በሐውሻቸው መካከል ተቀምጠው ድብ እየመቱ መንዝዋ ያሉ። ስለዚህ ይሄንን አይቼ ነው ይሄንን ጥያቄ ያቀረብኩልህ። ብዙ ጊዜ ሰው እዚህ ላይ ይከራከራል፣ ጥያቄ ያቀርባል። አንዳንድ ሰው ደግሞ አስቡት እናንተ እንደው ይሄን ወደ ማስረጃ ሳንሄድ በፊት ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም ድብ እየመቱ ትውልድ እያስተማሩ اللهم صل على محمد يا نبي يا قرة عين ለዚህ ሁሉ አሁን እነሱን ለመተከተል እስላም ናቸው። እስላም ምን ነው ማለት ስለዚህ እንደዛ እንደ አይነት መንገድ አላስተማሩም። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር ከተባለ አላህ እንዲህ ይላችኋል ብለው ተናግረው መሄድ ብቻ ነው። وقال الله قال الله قال الله ብለው እንዲህ ነግረው ይሄዳሉ። አያረም። ስለዚህ ይሄ ነገር ወደ ዳንት ነው እየሄደ ያለው ገብቷል። አሁን ከበሮ ይዞ ለመንቀሳቀስ መዝለል ምናምን። ስለዚህ አሁን እስላም ወጋግተው ለሰውታም እስልምና መከታተል ሙስሊም ይላሉ። ስለዚህ ለሚመጣው ትውልድ ይሄ ነገር ወደ ሌላ ነገር እንትን ይላል ገብቷል። ትክክል። እንደው በዚህ የተሰማራ ትውልድ ለምንም አይጠቅምም ወላሂ። አታስተዋል። ህፃን ሆነው በዚህ መንገድ ላይ ያደጉ ሲያድጉ ድቤ መቼ ይሆናሉ፣ ጡላያዥ ይሆናሉ፣ ሼክ ምናምን እየተባሉ ለሰዎች ከዚህ መውልድን ያከብራሉ። ለትውልድ ምን ጠቀሙ ከተባለ ምናልባት ወደ ሽርክና ወደ ቢድዓ ሰውን ለማስገባት ጠቅመው ሊሆን ይችላል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ውርስ የሆነውን ቁርአንና ሐዲስን ሸምድደው ለትውልድ እንደው ወደ ቀኑ መንገድ እየመሩ ነው ወይ ብለህ ስታይወፍ ያለ ገብቷል። ያ ነው አላህ መስተዓን። ስለዚህ አሁንም ደግሞ ከእስላም ሙስሊም ሆኖ ማለት ከረሱላችን አለይሂ ሰላቱ ሰላም ተመሳሳይ የሆነ የትውልድ ቀናቸውን የሚያከብሩ አለ። የልጆቹን የነሱ ምናምን በእስልምና ሙስሊም ሆኖ ማለት ነው። ስለዚህ ይሄስ ሐራም ነው ወይ?
አልታዘዝም በፍጹም። የነብዩ ሰለላሁ ዐለይሂ ወሰለም ማንንም ልደት አክብሩ ብሎ አላህ ሱብሓነሁ ወተዓላ አላዘዘም። አይሆንም። እሱ ማን ነው የጀመረው ከተባለ የሺዓ እምነት ባለቤቶች የሆኑ ፋጢሚ የሚባሉ አንጃዎች ናቸው። ከዚያ በኋላ ሙዘፈር የሚባለው ንጉስ አከበሩ። እንግዲህ በዚህ መንገድ ላይ የመጣው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች አላከበሩ፣ እንዲሁም ከሰሃቦች በኋላ ያሉት ወለዶች ታቢዒዎች አላከበሩ፣ አትባዕ ታቢዒን አላከበሩትም፣ አያውቁትም። ስለዚህ እነዚህ ሰዎች እስከ እንዴት ይታያል? አሁን እነዚህ ሰዎች አሁን እስልምና ውስጥ ተቀምጦ ማለት የትውልድ ቀናቸውን እያከበሩ የልጆቻቸውን እያከበሩ ትውልድን እያስተማሩ ይገኛሉ። እንዴት ይታያል ይሄ ነገር? አሁን ከእስልምና አያስወጣም ወይ? ከእስልምና የሚያስወጣበት ጊዜ መቼ መሰለህ? በዚህ በሚያከብሩት መውሊድ ላይ የነብዩ ሰለላሁ ዐለይሂ ወሰለም የማይገባቸውን የአምላክን ውዳሴ ከሰጧቸው የዛኔ ነው። ከልክ እንደ አምላክ የሚጠሯቸውና የሚለምኗቸው እስቲግፋር የሚጠይቋቸው ከሆነ የዛኔ ነው። ለአላህ ብቻ ከሚገባው አምልኮዎች አንዱን ከሰጧቸው የዛኔ ከእስልምና የሚወጡት በዚህ ምክንያት ነው እንጂ ምናልባት ተሰብስበው ስላከበሩ ወይንም ይሄ መብላት መጠጣት ዚክር አድርገን ምናምን እንለያያለን ከሆነ ይሄ ቢድዓ ብቻ ነው። የነብዩ ሰለላሁ ዐለይሂ ወሰለም ቢድዓ ነው። በዚህ ራሱ ወንጀል ነው። ቢድዓ ራሱ ቀላል ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የእሳት ትሆናላችሁ ተጠንቀቁ ብለዋል። ነገር ግን ለብዙ ዓመታት ጥያቄ የሆነብኝ ነገር ነው። ታውቃለህ፣ እስላም ነኝ ሙስሊም ነኝ። ሙስሊም ሆኖ የሚያከብሩ አሉ፣ መውሊድ የማያከብሩ አለ። ገብቶሃል? አሁን ሙስሊም ሆነ አንተ ደግሞ የሚያከብረው ሙስሊም ሲቀቸው ትንሽ ቅር ይላል። ገብቶሃል? መርሐባ። እሺ፣ ስለዚህ አመሰግናለሁ። በጣም ነው የማመሰግንህ። አላህ ይጠብቅህ። አለይኩም ሰላም ወራህመቱላህ። ልጆች አንዴ ታባድርጉ ማለት አለብን። ታቡ 27 ነው 28 አስገቡት። ሰላም ነው ሁሱ? አዎ አልሐምዱሊላህ። ሰላም ነው ሁሱ? ደህና ነኝ አልሐምዱሊላህ። 28 ገብቷል። በቃ የኔ ጥያቄ ከቦታ ቦታ ሂጄ ያኔ ሌላ ሀገር ሂጄ ቂብላውን አላወቅኩትምና አንድ ሳምንት ቀድር ሰግጄ ሰዎቹም ራሱ እያዩ ዝም ብለውኛል። እኔ ደግሞ በስልኬ ነበረ ካባ እንትን ያልኩትኝና በስልኬ ሰገድኩኝና በኋላ ላይ እንትን ሌሎቹን ሌላ ቦታ ሳያቸው እንደዛ እንደኔ አይደለም የሚሰግዱትና ይሄን እንዴት ማድረግ ማስተካከል ይችላል? እሺ፣ ቂብላን ያን ያክል ብዙ ሙሉ በሙሉ ቀይረሻል ወይንስ ትንሽ ተጋያ ነው ያልሽው? ከቂብላ ሙሉ በሙሉ ቀይሬያለሁ። ሙሉ በሙሉ የተቀየረ ቂብላ ከሆነ ለአጭር ጊዜ ከሆነ የሰገርሽው ቀዷዎች ያለ። ነገር ግን ጥቂት ከሆነች هذا مما يفعل እሱ የሚታለፍ ነው። ለምሳሌ ሙሉ በሙሉ ቂብላ እስካልተቀየረ ድረስ ወደ ምስራቅ ወደ ምዕራብ አንድ ሳምንት ወደ ምስራቅ ፀሐይ ወደምትወጣበት ወይንም ወደ ምዕራብ ፀሐይ ወደምትጠልቅበት ወደዛ ሰግደሽ ከሆነ መቀየር እንደገና ቀዷ መውጣት አለብሽ። ምክንያቱም ከሶላት لأن من شروط الصلاة استقبال القبلة فمن صلى إلى غير القبلة فصلاته باطلة። ከሶላት 9 መስፈርቶች መካከል شروط الصلاة 9 ናቸው። ከነዚያ መካከል استقبال القبلة የሚለው ነው፣ ወደ ቂብላ አቅጣጫ ዞሮ መስገድ የሚለው ነው። ሰውየው ሳያውቅ ከቂብላ ውጭ አቅጣጫ ቢሰግድ ያን ሶላቱን መድገም አለበት። ነገር ግን ልብ በሉ ወደ ምስራቅ ወደ ምዕራብ ዞሮ ሰግዶ ከሆነ ነው። ነገር ግን ወደዛው በትክክለኛው መንገድ ሰግዶ ከሆነ ጥቂት ዘወር ስላለ ብቻ ከሆነ ስተቱ ወደ ምስራቅና ወደ ምዕራብ እስካልዞረ ድረስ የዛኔ ሰው ሶላቱን ድገም አይባልም። ይሄን ይመስላልሽ። ከዚህ በኋላ ላለው የትም ቦታ ስትሄዱ አፕሊኬሽን ከማየታችሁ እሺ፣ ሁለተኛ ጥያቄ ደግሞ ነው ቂብላው ወዴት ነው ብላችሁ ጠይቋቸው፣ አረጋግጡ። እሺ፣ ሁለተኛ ጥያቄሽ ምንድን ነው? አንዳንዶች አይነግሩም። እኔ ጠይቄ ነበር እንደዚህ ነው ያለችኝ። ከዳውጭነት ዳውጭ በጊዜ እኔ በስልኬ እንዳየሁት ማለት ነው።
ሌላኛው ጥያቄ ደግሞ እኔ ባለቤቴ እንፋታ ብሎ ተፋተን በቤተሰብ ማለት ነው። በቤተሰብ ተፋተን ሂዳይን ጨረስኩ 3 ወር እና አሁን ለቤተሰብ በህግ አላጠናንም። ያኔ ግን ፈቶኛል በሽማግሌ ማለት ነውና አሁን ረጃ ማን ነው መልሻታ አፍርሻለሁ። ረጃቱም አላለም መልሻለሁም አላለም። አፍርሻለሁኝ እርቄን አፍርሻለሁ ብሎ ለቤተሰብ ተናገረ። ይሄስ እንዴት ይታያል? እኔ ግን 3 ሀይድ አይቻለሁኝ። ፈተሽ ነበር መጀመሪያ? በቤተሰብ ነው የፈታኝ። በሽማግሌ ተሸማግሎ ነው የፈታኝ ማለት ነው። እኔ ስደት ላይ ነኝ፣ እሱ እዛ ነው። ከቤተሰብ ጋር ተፋተው ወረቀት ቀደዋል። ኦኬ። ስለዚህ እሱ ፈቶሻል እዛ ቤተሰብ። ከዚያ በኋላ ምን አለ? አፍርሻለሁ ነው ያለው ወይንስ ረጃዕቱ? የዒዳ ጊዜ ከጨረስሽ በኋላ ነው ይሄ ቃል የተናገረው ወይንስ የዒዳ ጊዜ 3 ሀይድ አይተሽ ከጨረስሽ በኋላ? አዎ። ይሄ ተሰብነት የለም። ሴት ልጅ ከተፈታች በኋላ ጊዜ ከጨረሰች በኋላ 3 ጊዜ ሀይድ አይታ ከዚያ በኋላ የመመለሱ እንትን የእሷ ሀቅ ነው። ከፈለገች ትመለሳለች፣ ካልፈለገች አለመመለስ ትችላለች። 3 ሀይድ እስክታይ ድረስ ደግሞ የእሱ ሀቅ ነው። ረጃቱ ወይንም መልሻለሁኝ ካለ ይመለሳል። ከዚያ በኋላ ከሆነ ግን የእሷ ውሳኔ ነው የሚሆነው። ስለዚህ እንትን ማለት ነው ቢልም ያኔ ረጃቱ አይደለም ያለው። ቢልም ራሱ ረጃቱ ቢልም አይመለስም። ያንቺ ፍቃድ ከሆነ የምትመላለሱት ረጃቱ በሚለው ሳይሆን ከ3 ሀይድ በኋላ ከሆነ እንደ አዲስ ኒካ በማሰር ነው የምትመላለሱት። እሱንም ያንቺ ፍቃድ መኖር አለበት። አይኔ አልመለስም አልፈልግም ካለች ሀቅ ነው ታን እስከ 3 ሀይድ ድረስ ግን የእርሷ ሀቅ ነው። እዛን የረጃቱ ካለ ኒካሁ ይመለስ ነበር። አሁን ግን 3 ሀይድ አልቋል። መላለስ ብትፈልጊና አንቺ በውሳኔ ፍላጎትሽ ከሆነ እንደ አዲስ ኒካ ማሰር ነው ይመልስሽ። ረጃቱ ብሎ ቢናገርሽ ጊዜ ኒካህ አይመለስም። ያላ እንዚህ ተህተህ ጥያቄ ያለው ሰገድ السلام عليكم. وعليكم السلام. እንትን አንድ ጥያቄ ነበረኝ። እሺ እንትን ኦንላይን መስራት ሐራም ነው አይደለም? ፖፕ ላይቭ ነው የሚባለው። እነዚህ ምንጫቸው ያልታወቁ ገቢዎች የሚመጡላቸው አትስሩ እንዲህ አይነት ቦታዎች ላይ ማነው እንደ አይነት ስራዎች ላይ ተሰሩ ምንጫቸው አይታወቅም። ልክ እንዲሁ ሴቶች በተለይ ፊታቸውን ገልጠው ተቀምጠው የሚሰሩባቸው ናቸው። ይሄ ደግሞ ሐራም ነው በቁርአን እና ስለዚህ ግልጽ ሆኖ ገቢ አድርጋችሁ ማለት ነው እናንተ አውጥታችሁ ሌሎች የሚያሰራቸውን ሰዎች የምታውቁበት ስራው ምንድነው? ለምንድነው እንደዚህ የምናደርገው ብላችሁ ሁሉ የምታውቁበት ስራ ነው መስራት ያለባችሁ። شكرا. قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله على غد يرجع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن السلام عليكم الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب
وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين. እሺ ጥያቄ ያለው ማን ነበር? السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንዴት ነው ኡስታዝ? ሰላም ነው? አላህ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። የፀሐይና የጨረቃ ግርዶሽ በእስላም ምንድነው እይታው? ኩሱፍ ማለት ነው። ዛሬ የሆነ ሰውዬ ስለነገረ እስኪ በሸሪዓ ያለውን ነገር አሰጋገዱ ምናምን ይቀር። የፀሐይና የጨረቃ ግርዶሽ እስልምና ለዚህ ያለው አመለካከት ምንድነው? በዚያ ጊዜ ምን ማድረግ እንዳለብን ስለሚያስተምረው ነገር ምንድነው? جاء في الحديث عندما يتدرجت جاء في الحديث أنه لما مات إبراهيم ابن النبي عليه الصلاة والسلام كسفت الشمس فقام بعض الناس من بين الصحابة والنبي صلى الله عليه وسلم كان موجودا فيهم. قال انكسفت الشمس لموت إبراهيم فقام النبي صلى الله عليه وسلم وقال عليه الصلاة والسلام
إن الشمس والقمر آيتان من آيات الله لا ينكسفان لموت أحد ولا لحياته فإذا رأيتموها انكسفت فافزعوا إلى الصلاة وصلوا واستغفروا حتى ينجلي ما بكم. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ፀሐይ ግርዶሽ ተከሰተ። ቀን ላይ የዚያኔም ቀን የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የሆነው ኢብራሂም የሞተበት ቀን ነበር። ከሰዎች መካከል የተወሰኑ ሰዎች ተነሱና ምን አሉ? እነሆ ዛሬ እኮ ፀሐይ ግርዶሽ የተከሰተው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ስለሞተ ነው ብለው ተናገሩ። ይሄ ደግሞ ስህተት ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች መካከል ተነሱና ቆመው ሊያስተምሯቸው መናገር ጀመሩ። አዩሃ ናስ አሉ፣ ሰዎች ሆይ እነ ሸምሰ ወልቀመረ አየታን ሚን አያቲላህ፣ ፀሐይና ጨረቃ ከአላህ ተአምራቶች መካከል ሁለት ተአምራቶች ናቸው። ላ የንከሲፋን ሊሞት አሐድን ወላ ሊሐያቲ፣ ለአንድ ሰው መወለድ ወይንም ለአንድ ሰው መሞት ብለው አይጋረዱም እነርሱ በፍጹም አሉ። ስለዚህ በእኔ ልጅ ምክንያት አይደለም ፀሐይ ግርዶሽ የተከሰተው እያሏቸው ነው። ፈኢዛ ረአይቱሙሃ እንከሰፈት፣ ተጋርዳ በምታዩ ጊዜ አሉ ምን ማድረግ እንዳለብን ሲነግሩ፣ ፈፍዘዑ ኢለ ሶላት፣ ቶሎ ብላችሁ ወደ ሶላት ደንግጡ፣ ወይንም ሶላትን ሄዳችሁ ስገዱ ማለት ነው። ፈጥናችሁ ወደ ሶላት ሄዱና ስገዱ። ወሰሉ፣ ስገዱ አሉ። ወስተግፊሩ፣ አምላክን ምህረት ተማጸኑ ስለ ኃጢአታችሁ። ሐታ የንጀሊየ ማ ቢኩም፣ በእናንተ ላይ የተከሰተው ግርዶሽ እስኪገለጥላችሁ ድረስ አሉ። ያን ኖረት ነብዩ ሰለላሁ ዐለይሂ ወሰለም ታሰገዳለ ወይ ሶላት الكسوف? አዎ የፀሐይ ግርዶሽ የሶላት ስርዓት አለው ራሱ። ያ ግርዶሽ በተከሰተ ጊዜ ፀሐይ ምን ጨረቃ ምን አይነት ሶላት እንደመስገድ እንዳለብን ያ ሶላትን በመባል ይጠራል፣ ሶላት الكسوف። አሰጋገዱ ስንት ረካ ነው ከተባለ ሁለት ረካ ነው። ሁለት ረካ ሶላት ነው በአራት ቂያም ገብታቻ በአራት ቂያም ትመጣና በልብህ ንያ ግድ ነው። ማንኛውንም ስራ ስትሰራ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ምን አሉ? ኢነማ الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها أو يتزوج بها كما قال النبي صلى الله عليه وسلم ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው አሉ። ሁሉም ሰው ደግሞ የነየተውን ያገኛል አሉ። ስለዚህ ሶላት الكسوف እንደምትሰግድ በልብህ ታስባለህ። ከዚያ ተክቢረቱል ኢህራም አላሁ አክበር ትላለህ። ስንት ረካ ነው ብያለሁ? ሁለት ረካ አይደለ? በስንት ቂያም? በአራት ቂያም። ያ ማለት አራት ጊዜ ፋቲሃን የምትቀራበት ነው፣ ግን ሁለት ረካ ነው። አሰጋገዱ አላሁ አክበር ትልና ሱረቱል ፋቲሃን ትቀራለህ። ከዚያ ረዘም ያለ ሱራ ትቀራለህ። ከዚያ ሩኩዕ ትወርዳለህ። ስትጨርስ እሱ ሰሚዐ አላሁ ሊመን ሐሚዳ ካልክ በኋላ አትወርድም ወደ ስጁድ። አሁንም ድጋሚ ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ከዚያ በኋላ ወደ ትወርዳለህ። ከዚያ እንደገና በይነ ስጅደተይ ከተቀበልክ በኋላ እንደገና ትነሳለህ። አሁንም ሱረቱል ፋቲሃን ትቀራለህ። ከዚያ እሱን ቀርተህ ሌላ ሱራ ትቀራለህ። ከዚያ በኋላ ሩኩዕ ትወርዳለህ። ከዚያ አላህ ሰሚዐ አላሁ ሊመን ሐሚዳ ትላለህ። አትወርድም። አሁን ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ልክ እሱን ስትጨርስ ወደ ስጁድ ትወርዳለህ። ከዚያ ተህያቱን ቀርተህ መጨረሻ ላይ ማሰላመት ማለት ነው። ስለዚህ ሁለት ረክዓ በአራት ቂያም ማለት ይሄ ነው። ይሄ ምን አሰጋገር ነው? የሶላት الكسوف አሰጋገር ነው። ሶላት الكسوف የፀሐይ ግርዶሽ ሶላት ማለት ነው። ያ ግርዶሽ በተከሰተ ጊዜ ግርዶሽ እንዲወገድላችሁ የምትሰግዱት የሶላት አይነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። እሺ ሽኩራን ጀዛከላሁ ኸይር ኡስታዝ። ግን እዚህ አሁን አሰጋገዱ ላይ አንድ ያልገባኝ አለ። ጠይቅ። አሁን በሁለት ረካ በአራት ቂያም ያልኩ ገብቶ ግን የመጀመሪያውን ስጁድ ከአረኩ ሁለተኛው ላይ ስጁድ ለምቃታ ሩኩ ነው ወርዶ ለሁለተኛው ላይ ተከለኛ ስጁድ ወርጃ የምነሳው ስጁድ አትወርድም። ተክቢረቱል ኢህራም አልክ አይደለ? ሱረቱል ፋቲሃን ቀራ አይደለ? ሌላ ሱራ ቀራ አይደል? ከዚያ ስትጨርስ ሩኩዕ ትወርዳለህ አይደል? ሰሚዐ አላሁ ሊመን ሐሚዳ ብቻ እንትና ወደ ስጁድ አትወርድም። እዛ እንደገና ዳግም ሱረቱል ፋቲሃን ትቀራለህ። ከዚያ ሌላ ሱራ ትቀራለህ። ያ ነው። እሺ ሽኩራን ጀዛከላሁ ኸይር። እሺ ሰላም አለይኩም። አለይኩም ሰላም።
ይሰማል? ሄሎ ሰላም አለይኩም። ጥያቄ ነበረኝ። ሄሎ ይሰማል? እየሰማህ ነው? እየሰማህ እንትን ነበር ሱረቱ ረህማን ላይ ምን ይላል መሰለህ? ኩሉ መን ዐለይሃ ፋን ይልና ከዛ ቀጥሎ ደግሞ ምን ይላል? ወየበቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ይላልና ኩሉ መን ዐለይሃ ፋን ሲባል ሲተረጎም ያው ሁሉም ነገር ጠፊ ነው ማለት ነው። እና ከሱ ቀጥሎ ደግሞ ወየበቃ ወጅሁ ረቢከ የአላህ ጀላል ወይም የአላህ ፊት ሲቀር ሁሉም ነገር ይጠፋል ሲባል የአላህ ፊት ቀርቶ ሌላው በሙላ ከአላህም ራሱ የሚጠፋ እንትን አለ ነው ወይ ጥያቄ? እና አንጠፋም ደግሞ ካልከኝ ደግሞ እንደ ተእዊል ይደረጋል ማለት ነው። ቁርአን ተእዊል መደረግ ከተቻለ ደግሞ ያው ሱረቱ ጣሃ ላይ አርራህማን ዐለል ዐርሺ ኢስተዋ የሚባለው ተእዊል ይደረጋል። ይሄን ነበር ጥያቄ። አይሰማም ድምጽ አይሰማም። ቀርታ እሺ መንሃጅህ ምንድን ነው? ፊ ባቢል አስማእ ወሲፋት በግልጽ ተናገርና አላውራ እኮ አሁን እዚህ ጋር የአላህ ዘውጅ ይቀራል ሰማህ ወንድሜ እና እኔ አላህን ባህሪ አልቀበልም ከሚሉት ላይ በልና እንደዛ ከሆነ ላስረዳህ ችግር የለም እኮ። አዎ ተእዊል የሚባል ነገር ቁርአን ላይ አለ ወይ በሚለው እና የሱረቱ ረህማን ላይ ያልኩህ እሱን ተረገሙት እሱንም ዑለማ ዘንድ በቁርአኑ እና ደግሞ ሱረቱ ጣሃ እንደሚለው እሺ ተረገሙት ሰለፎች ምን ብለው ተረገሙት? ወይብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ይላል እኮ። እሱ እንድንነገር ነው የገባሁት እኮ። በቃ ወጅህ ለአላህ ሱብሓነሁ ወተዓላ ለሁ ወጅህ ብለው ተርጉመውታል። ፊት እንዳለ ተናግረዋል። ፊት መኖሩን እኮ አይደለም ከአላህ ፊት ውጪ ያለ ነገር ከአላህ አካል ራሱ ያለ ነገር እንዳለ ይጠፋል ነው ተእዊል ሲባል ነው። ቁርአን ደግሞ ምን ማለት ነው? ከአላህ ከፊት ውጪ ያለ ይጠፋል ብሎ የተረጎመልህ ማን ነው? እሱን ነው መጠየቅህ እኮ እንደዛ ነው። ከዚያ ምን ተረዱ ብለን ሰለፎች ስናይ አስበቱ ሊላሂ ሱብሓነሁ ወተዓላ ሲፈቱል ወጅህ አላህ ሱብሓነሁ ወተዓላ ፊት የሚለውን አጸደቁ። ያንን ነው አልፎ የተናገሩት እንጂ ሌላ ይጠፋል አላሉ። ነገር ግን እዚያ ቦታ ላይ ምንድን ነው የምንረዳው ከተባለ ሊላሂ ሱብሓነሁ ወተዓላ ወጅሁን የኹሱሁ ወየሊቁ ቢሂ ዐዘ ወጀል ወላ ተሻቡሀ በይነ ሲፋት አልኻሊቅ ወሲፋት አልመኽሉቂን። ይሄ ነው እና በዛ ቦታ ላይ ወጅህ የሚለውን አጽድቀው ነው የሄዱት። ሌላው ይጠፋል ማለት አይደለም። ማለትም ይጠፋ አይደለም እሱ ያ ነው እና ይሄ ይቀራል ማለት ሌላው ይጠፋል የሚል የለም። እዛው ላይ ኩሉ መን ዐለይሃ የሚለው የሚያነሳው ስለ አላህ ሳይሆን ስለ ፍጥረታቶች ነው። እሺ ኩሉ መን ዐለይሃ ፋን የሚለው አላህ በእርሷ ላይ ነው እንዴ? አምር ያው ሁሉም ሲባል ሁሉም ነገር ነው። በቁርአኑ ተፍሲር ነው ሁሉም ዐለይሃ ማለት ዐለይሃ ማለት ነው ማለት ነው እኮ ያው ነው። ያው እሱ የነሁ ችግር ነው። የነሁ እንትን ነው ፈጪ እንደነሁ ነው። ዐለይሃ ማለት ትርጉሙ ምን ማለት ነው? ማን ያጠቃልላል? አላህን ያጠቃልላል ወይ ዐለይሃ የሚለው? አላህን ያጠቃልላል ወይ? ኩሉ መን ዐለይሃ ፋን ሲል ጊዜ ዐለይሃ የሚለው አላህን ያጠቃልላል ወይ? አላህን ማያጠቃልል። አመሰግናለሁ። በቃ ስለዚህ መጥፋት የሚለው ስለ ሰው ልጅ ስለ አላህ ሳይሆን እያወራ ያለው በምድር ላይ ስለሚገኙ ፍጥረታቶች ነው። ኩሉ መን ዐለይሃ ፋን በእርሷ ላይ ያለው ሁሉ ጠፊ ነው አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በእርሷ ላይ ያለው ሲተረጉምልን ወኑፊኸ ፊሱሪ ፈሰዒቀ መን ፊሰማዋቲ ወመን ፊልአርድ ይላል። በሰማያትና በምድር ያለ ሁሉ ይጠፋል አለ። አላህ በሰማይና በምድር ውስጥ ነው እንደ ያለው አሚር አየህ። ስለዚህ አላህን አይመለከትም። እሱ መጥፋት የሚለው ፍጥረታትን ብቻ የሚመለከት ነው። ነገር ግን ፊት ብቻ ተብሎ መገለጹ ሌላውን ያጠፋ ነው እና መጥፋት የሚለው ኻሱን ቢልመኽሉቅ ስለ ፍጥረታት ነው እያወራ ያለው እሱ። ቀራል ሲል ጊዜ አላህ ሱብሓነሁ ወተዓላ ለምሳሌ ፊትን ብቻ መግለጹ ሌላውን መጥፋት የሚያሳያል። ለምሳሌ አንተ ሰርግ ቤት ትጠራለህ አይደል አሚር? ሰርግ ቤት ተጠርተህ ለምሳሌ
እዛ ሰርግ ቤት አንተ ለመሄድ ፈለክ ልበል እንደው እስኪ ዘንድ እንደው ፊቴን አሳይቼ ልምጣ ብለህ በሚል ቃል እንጠቀማለን አይደል? እኛ ያሰከታን ቃል እንጠቀማለን አይደል? የዛኔ ፊት ብቻ ነው ሄደህ ታይቶ የሚመጣው ወይንስ ሙሉ ማንነት ይሄዳል? ሙሉ ማንነት ግን ይሄን ቃልኛ ይሄን ዒባራ እንጠቀማለን ተፋል አይደል? ስለዚህ እዚህ ቦታ ላይ ምን አሉት ብለን ነው ማየት ያለብን። ሌላ ነገር ደግሞ አሁን ከፈለክ ሙፈሲሮች አሳይሃለሁ፣ ሁሉንም አወጣልሃለሁ። ወደ 30 ማስተራለን ሁሉንም አነብልሃለሁ። ለአላህ Subhanahu Wa Ta'ala ወጅህ አለ ብለው አጽድቀው እንጂ ያላኩት ሌላው ማንነቱ ይጠፋል ብለው አልተረኩም። መጥፋት የሚለው እያወራ ያለው ሲጀመር ስለ ፍጥረታት ሁሉ ምን عليها የሚለው ላይ ቀይድ ተደርጓል። በዚያ ላይ የተገደበ ነው። በእርሷ ላይ ያለው ይጠፋል ሲል ጊዜ በማን ላይ ብለን ስናይ በሰማይና በምድር ውስጥ ያለው ሁሉ ነው ይጠፋል። እሺ ወደ ቀጣይ ጥያቄ ማለፍ ይችላል? እሺ ቁርአን ላይ ተአዊል አለ ብለህ ታምናለህ? ተአዊል ብዙ ትርጉም አለው። በነገራችን ላይ ብዙ ትርጉም አለው። ያ Subhanahu Wa Ta'ala እርሱ ብቻ እንጂ ሌላ የማያውቀው የሆነ ተገለጸ። ለምሳሌ ወማ ያዕለሙ ተእዊለሁ ኢለላህ ኢላ አንገስ ታውቃለህ? አውቃለሁ። وما يشعرون أيام يبعثون. ثاني ألف ميم ምንም الحروف المقطعة يعني المفسرين أضافوها إلى الله سبحانه وتعالى እነዚህ ተቆራራጭ ፊደላቶች ከአላህ በስተቀር ማንም አያውቃቸው ብሎ ይገልጻቸዋል። አንደኛ ያ ነው ፍቺ ለማለት ነው ተአዊል ማለት። ሁለተኛ ደግሞ هل ينظرون إلا تأويله ምን ማለት ነው ታውቃለህ? ሁለተኛ እያለ ይናገራል። የውመ የእቲ ተእዊሉሁ የቁሉ الذين ነሱሁ ሚን ቀብል እያለ ይናገራል። هل ينظرون إلا تأويله ማለት ነው። ለመሆኑ እዚህ ቦታ ላይ ደግሞ ተእዊል ብሎ ማለት ትርጉሙ የነገራቶች ፍጻሜያቸውን ማግኘት። አላህ ስለ ጀነትና ስለ ጀሃነም ከገለጸ በኋላ ሱረቱል አዕራፍ ላይ ዛሬ ላይ ይሄንን ስንሰማ ጊዜ በቃል ደረጃ ነው አይደለም የምንሰማው። ጀነት ላይ እንዲህ ያገኛሉ፣ ጀሃነም እንዲህ ያገኛሉ የሚለው ያንን ፍቺ ይጠብቃሉን እያለ ይናገራል። እዛው ላይ ደግሞ የሱን ሐቂቃውን ያሳያል። ልክ እንዲሁ ሰለፎች የሄዱበትን መንገድ ሄዱበታል ማለት ነው። ፊማን ለስማ ወስዩ ሱረቱል ቃፍ ላይ ለምሳሌ ሱረቱል ቃፍ ላይ ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ በሚለው እንዴት ነው ይሄ ከደም ስር ጅማታችን የቀረብኩ ነኝ ሲባል እንጂ እዚህ በዘውጅ ወይም ደግሞ አጠገባችን እጁ ካጠገባችን ያለ ነገር ነው ወይም ደግሞ ስንበስ በጣም ጥሩ። አሁን እንዴት እንደምትረዳስ ማሳይ አይሆን አንተርስተው ልጨረሰልህ ምን ሐብል الوريد لا يتلقى المتلقي يعني كسر ስለዚህ ጋር ونحن اقرب اليه من حبل الوريد ይላል አይደል? ከደም ስር እኛ የቀረብን እንዳል። ስለዚህ አላህ ለኛ የቀረበን የሚለውን ለመረዳት እዛው አውዱ ላይ ይነግርሃል ስለምን እያወራ እንደሆነ። ወለቀድ ኸለቅነል ኢንሳን እኔ ጋር አይደለ አሚር ምታተም አሚር ከኔ ጋር ነህ የተናንሳ አዎ ኡስታዝ አዎ ይሁን። ወለቀድ ኸለቅነል ኢንሳነ ካለ በኋላ ምን አለ? አሚር እንድትረዳ ነው። ታዲያ ወለቀድ ኸለቅነል ኢንሳነ ካለ በኋላ ምን አለ? ወነዕለሙ አለ አይደለ? ወነዕለሙ ማ ትወስዊሱ ቢሂ ምን ማለት ነው? አውቃለሁ ማለት ነው አይደለ? አዎ። ስለዚህ አላህ Subhanahu Wa Ta'ala ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ጊዜ በእውቀት ደረጃ እንደሆነ እዚያው ላይ ገለጸ። አውቃለሁ ብሎ ገለጸ። ስለዚህ ከእውቀት አንፃር አላህ Subhanahu Wa Ta'ala አውቀኝ ያ ማለት በፍጥረታቱ ላይ ሁሉ የሚሆነውን ነገር ያው ማንነቱ ተባለ Subhanahu Wa Ta'ala እዚህ ቦታ ላይ እያወራ ያለው ስለ እውቀት ነው። ሌላ ቦታ ላይ የዚህ የመሰለ አንቀጽ መስጠት ሱረቱል ሙዛመላ ላይ ይላል አለም ተራ አን አላህ يعلم ما في السماوات وما في الأرض ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا እያለ ይናገራል አይደል? ስለዚህ አላህ
ከእናንተ ሁለት አትሆኑም ሶስተኛ እኔ አብሬያችሁ ያለሁ ይሆን እንጂ ይላል። ሶስት አትሆኑም አራተኛ ላይ ያለኋችሁ ይሆን እንጂ እያለ ይናገራል። ከዚያም በላይ ቢሆን ከእናንተ ጋር አብሬ ያለሁኝ ይላል። በምን ነው አብሮነቱ ያለው ሲባል ጊዜ ገና አውዱ ላይ ሲጀምር ምን ይላል? አለም ተራ አነላህ ያዕለሙ ይላል። ማፊ ሰማት የማፈለት ያውቃል ይላል። ስለዚህ በእውቀቱ ነው አብሮነቱ ከኛ ጋር ማለት ነው። ሌላ አልጨምርልህ። ሙሳና ሃሩን አለይሂ ሰላም ወደ ፊርዓውን ጋር ሄዱ በተባለው ጊዜ ቃለ ረበና ኢነና ነኻፉ አን የፍሩጡ ዐለይና አው አን የጥጋሩት ጌታችን አላህ ወይ ኢነና ነኻፉ እኛ እንፈራለን አን የፍሩጡ ዐለይና በእኛ ላይ ድንበር እንዳትብን አው አን የጥጋ ወይም ሙሳ እንዳያልፍብን እንፈራለን አሉት። ቃለ ላ ተኻፋ አትፍሩ አላቸው። ኢነኒ መዓኩማ እኔ ከእናንተ ጋር ነኝ አላቸው። በምኑ አስማዑ ወአራ አያርለ እሰማለሁ ያለሁኝ አለ። እኔ ከእናንተ ጋር ነኝ ሲላቸው ጊዜ በሚደረገው ነገር ድርጊት ሁሉ አውቃለሁኝ ያለሁኝ እሰማችኋለሁኝ እያለ ቀይድ እያደረገው ነው አላህ ሱብሓነሁ ወተዓላ። ሌላ ልጨምርልህ። ኢማሙ አሕመድ ብኑ ሐንበል ናቸው እንዳውም ይሄን ማስረጃ ያደረጉት። እሱ እንዳውም ብዙ ጊዜ አህባሾች የሚጠይቁት ጥያቄ ነው። ተእዊል የለም ካላችሁ ብለው ይሄንን ሹብሃ ያነሳሉ። የትኛው ግን እናገኘዋለን? ሱረቱል ሐዲድ ምን ይላል? ወሁወ መዓኩም አይነማ ኩንቱም ብሏል። በየትኛውም ስፍራ ብትሆኑ እርሱ ከእናንተ ጋር ነው ይላል። ስለዚህ አላህ ከእናንተ ጋር አለ ወይ ይላችኋል። ኢማሙ አሕመድን ቀጥታ እንደዚህ ብለው ጀህሚያዎች ጠይቀዋቸው ነበር። ምክንያቱም ጀህሚያዎች የአላህ ስብሐነሁ ወተዓላን ባህሪ ማስተባበል ልክ የዛሬዎቹን አሕባሽን መንገድ ነበር ሲሄዱ የነበረው። ኢማሙ አሕመድ ብን ሐንበል ጀህሚያና ሙዕተዚላን በጣም ተዋግተዋል። እነሱም ከንጉሱ ጋር ሆነው በጣም ተዋግተውታል፣ አስገርፈውታል፣ አሳስረውታል። በዚያው ምክንያትም ነው እንዲሞት የሆነው። በጣም አዛ አድርገዋቸዋል ሰለፎች ተፈቸዋል አይደል? ኢማሙ አሕመድ ብን ሐንበል ይህን ጠየቁት። ወሁወ መዓኩም አይነማ ኩንቱም ይላል። ይሄን እንዴት ልታደርግ ነው አሉት። ከፍ ብላችሁ አብቡልኝ ብሎ ነው የመለሰላቸው። እኔ ከእናንተ ጋር ነኝ በየትኛውም ስፍራ ብትሆኑ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ከኛ ጋር አለህ ብለህ ልተረጉም ነው ወይ አሉት። ከፍ ብላችሁ አንብቡ ሲላቸው ጊዜ ከፍ ብሎ ሲታይ ጊዜ ስለ እውቀቱ ነው እያወራ ያለው አላህ ገብቶሃል አይደል? ስለዚህ በእውቀቱ ነው አላህ ሱብሓነሁ ወተዓላ ከእኛ ጋር ያለው ነው። አንዴ ላሳያቸው አንቀጽ ባሞቶች። ስለዚህ ሰለፎች ይሄን መንገድ ሱብሓነሁ ወተዓላ ከእናንተ ጋር ሳለ በእውቀቱ ነው በዛው በቁርአን ላይ ይናገራል። አንዴ እሺ እንትን ጋር ስለ እውቀቱ የሚናገር እንትን የለም። አሁን ለምሳሌ ሱረቱ ጣሃ ላይ አርረሕማን ዐለል ዐርሺ ኢስተዋ ወይም ቀደም ወይም ደግሞ ቆሮ ሐላሱ ወንድ ስለ እውቀቱ ሰንቱ የሚናገር አይደለም ማለት ነው። አሁን ለምሳሌ አንተ እንዳልከኝ አሁን ሱረቱል ሐዲድ ላይ ወሁወ መዓኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር አለ እና እሱን ከፍ ብለን ስናየው ስለ እውቀቱ ነው መጀመሪያ እያወራ የነበረው አላህ እና ሱረቱ ጣሃ ላይ አሜን አታዳምጡ። ሰለፎች እንዴት እንደፈሰሩት እናያለን። ችግር የለውም ማብሽር። እሺ እና ከዛም ደግሞ ሱረቱ ጣሃን ደግሞ ሱረቱል ሐዲድ ላይ እንዳየነው ወደፊት ወደ ኋላ ሆነን ብናየው አትሰማም እንዴ? የትኛውን ሱራ ነው ማየት የፈለግከው? በቃ ሱራ ጣሃ ላይ የለ ሱረቱ ጣሃ ላይ አርረሕማን ዐለል ዐርሺ ኢስተዋ አርረሕማን ዐለል ዐርሺ ኢስተዋ ነው ማየት የፈለግከው? የመጨረሻ ሱራ አስተናግደን እሱን በቃ እሱ ምን ነበር እንመልከተው። ችግር የለውም በቃ እሺ الرحمن على العرش استوى ያው እነዚህ ጋር እናገኛለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያውና ኢማሙ ጠበሪ ምን አሉ ይታያል። الرحمن على العرش استوى يقول تعالى ذكره الرحمن على عرشه من إلى الأمير أمير من إلى الزقة من إلى الرحمن من إلى الزقة الرحمن على العرش استوى من بلون تفسيره اسكبتل من ይላል አፉ በለኝና እቺን ስክሪን ሹት አድርጌ ባስቀምጣት ምን ትላለህ? አስቀምጣት ትችላላችሁ። ይሄ በነገራችን ላይ ቡኻሪና ሙስሊም ቡኻሪም ላይ ያለ ተፍሲር ነው ያሳያለሁ። ቡኻሪ ተተቀል በቃል እርተፋዕ ብትርጉሙታል አለ ብትርጉሙ የተሰለፉትን ትርጉም አስቀምጣታል። ያውና አሪያለሁ ያው እኔ ለማወቅ ነው የገባሁት እንጂ አንተ ጋር ለመከራከር ስላልሆነ እሺ ጥያቄ አላስቀጥልም።
ጥያቄ ያለ ይቀጥል። ሰላም አለይኩም። አለይኩም ሰላም ኡስታዝ። አለይኩም ሰላም። ጥያቄ ነበረኝ። ጥያቄሽ ምንድን ነው? ከመጋባታችን በፊት ግንኙነት አድርገን 3 ወር ሳንቆይ እንደገና ኒካ ብናደርግ እንዴት ይታያል? ማሻ እሺ፣ ለማንኛውም ከመጋባታችን በኋላ ሰዎች ከመጋባታችን በፊት ግንኙነት አድርገን ያልሽው አይደለ? እህት ስምሽ አራዳ ይላል መሰለኝ። አራዳ ከመገናኘታችን በፊት ኒካ ከማረግ በፊት ተገናኝተን 3 ወር ሳንቆይ ተጋባን። እሺ እሺ አንዳንድ ለምን 3 ሀይድ ተቆየ ያለው አሉ። ነገር ግን ሌሎች ደግሞ አንድ ሀይድ ካየሽ በቂ ነው የሚል አለ። ትክክለኛ እሱ ነው ብዬ ነው የማምነው። ምክንያቱም 3 ሀይድ ተጠብቅ የሚባለው አግብታ የተፈታች ሴት ላይ ያለ ዒዳ ነው። አላህ በቁርአን ላይ የገለጸው እሱ ነው። በቁርአንም ሆነ በሐዲስ ላይ ትዳር የሌላት ሴት ላይ የዒዳ ጊዜ ይህን ያክል ተቆየ የሚል የተደነገገ ነገር የለም። ነገር ግን እርግዝና ተከስቶ ከሆነ ማግባት አይቻልም የሚለው አንድ ሀይድ ከመጣ ደግሞ እርግዝና ለመከሰቱን ያረጋግጥልናል። እሱ ቦታቸዋል ያን የሐዲስን ቁጥር ሰጣቸዋለሁ። እሺ ቡኻሪ ላይ አላ ወተፋ ተብሎ ተተርጉሟል። እሱም ያለ እሺ እንደተቀላይ አንድ ሀይድ አይታችሁ ከሆነ በቂ ነው። እሺ ይሰማል? ሁሱ ይሰማል? ደጃል ሰላም ነው? እንዴት ነህ? ሰላም ነው አለን። የት ነህ ያለኸው? ደጃል እኔ አርደሻም አካባቢ ነኝ ያለሁት። ያ አርደሻም ነኝ ያለሁት። አርደሻም? አዎ። መቼ ነው የምትወጣው ወደ ሰዎች? አይሁዶች እየጠበቁ ነው። እኔ የእሱ ተላላኪ ነኝ፣ ደሳሳ ነኝ። የፈትዋ ጥያቄ አለ። ጥያቄ ምንድን ነው? ዘካተል ፊጥር። እሺ ዘካተል ፊጥር ምን? አንድ ሙስሊም አንድ ሙእሚን ለሰው ልጅ በግ፣ ፍየል ገዝቶ የመስጠት አቅም እያለው ማሽላና በቆሎ ሰጥቶ ኮንፊደንስ የሚሰማው ነገር እንዴት ይታያል? እሺ ኮንፊደንስ የሚባል ነገር እንደዚህ በዒባዳ ላይ ሰው የለም። እንደውም አንድ ሰው ዒባዳ ሰርቶ ከአላህ ዘንድ ተቀባይነት አለኝ ወይስ የለኝም፣ ኢማኔ ደካማ ነው ጠንካራ ነው ብሎ ያስባል እንጂ በዚያ ነገር የሚኮፈስ ነገር አይደለም። ሙስሊም ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅለቱን አይ ኻሺዐቱን አነሁም ኢላ ረቢሂም ራጂዑን። ትክክለኛ አማኞች ባሪያዎችን አላህ ሲገልጻቸው ምን ይላል? እነዚያ ናቸው አለ የሚሰሩትን መልካም ስራ ሰርተው የሚፈሩ ናቸው፣ እነርሱ ወደ ጌታቸው እንደሚመለሱ አለ። ሙስሊም ዒባዳ ሰርቶ አይኮራም። በዚያ ላይ ኮንፊደንስ የሚሰማው ነገር አይደለም። ወጣላ አይደለ? ከአላህ ፊት ነገ ቀርባለሁ በእኽላስ ሰርቻለሁ ወይስ ለዩልኝ ለይሱን ለኔ ሰራሁት ቢሆን ራሱን ይተሳሰባል አይደል? ለዚህ ነው በሚሰራው ዒባዳ ሰው አይኮፈስም። እንዳውም በዚያ ላይ ይኻፍ ከጌታው ከአላህ ሱብሓነሁ ወተዓላ ዘንድ ተቀባይነት አገኘሁኝ ወይስ አላገኘሁም፣ ለዩልኝ ለይሱን ለኔ ሰራሁት ወይስ በትክክል በእኽላስ ለሱ የሰራት ነገር ያስፈራል። ያ ምርለት ከእርሱ መራቅን አይደለም። ወላ የዚዱ ልእኽላስ ልልዓብድ ኢላ አልቁርብ ምን አላህ ስብሓነሁ ወተዓላ።
ኢኽላስ የሰው ልጅ ከአላህ Subhanahu Wa Ta'ala መቅረብን ነው የሚጨምርለት እንጂ ሌላን አይደለም። ያ ነውና ዘካት አልፍጥር የታዘዘው እህል ነው። በርግጥ አቻ ዘካት አልፍጥር የታዘዘው እህል ነው። የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ያን ነው ያዘዙት። ምን ይላል? ሰሃቦች ሲገልጹ አብዱላህ ብን መስዑድ፣ አብዱላህ ብን አባስ፣ አብዱላህ ብን ዑመር ከነዚህ ከሶስት አንዱ ምን አሉ? فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. بمجمرة زكاة الفطر زكاة لو تكفل زكاة المال الناس زكاة الفطر يجنزب زكاة يا فطر زكاة ميبالا زكاة الفطر ميبالو رمضان نصوماتشو ستጨርሱ ከ27ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ የሚሰጥ የሆነ የዘካ አይነት ነው። ይህ በአንድ ሰው ላይ 3 ኪሎ ነው የሚደርስበት። አንድ ጣሳ ተብሎ የተገለጸው በዚህ ጊዜ 2 ኪሎ ከ75 ግራም ወይም እስከ 3 ኪሎ ድረስ ይደርሳል ብለው ሰለላሁ ዐለይሂ ሼክ አብዱል አዚዝ ኢብኑ ባዝ ረሂመሁላህ ተዓላ ተናግረዋል። ስለዚህ ምንድነው ያን ማውጣት ያለበት አባት ነው፣ የእርሱንና የሚስቱን የልጆች ለትልቁም ለትንሹም ለሁሉም ያወጣል። ነብያችን ሰለላሁ ዐለይሂ ወሰለም ፈረደ ረሱላህ ሰለላሁ ዐለይሂ ወሰለም ዘካት አልፍጥር ለሰሃቦች ሲናገሩ የአላህ መልእክተኛ ዘካት አልፍጥርን ግዴታ አድርገዋል። በቻለ ሰው ላይ ማለት ነው። ያልቻለ ሰው ሲያልቻለ የለበት ያለካ ነው ለከሌለ ያለም ብሏል። አቅም ካለ ነው የምታወጣ፣ ከሌለ ስትቀበላለህ እንጂ አትሰጥም። ግዴታ የለብህም። እስላም ደስ የሚለኝ አንደኛው አንተኑ ይሄ ነው። በቃ አላህ ትእዛዝ ሲያዝ ጊዜ መልእክተኛው ሲያዝ ጊዜ የቻለ ሰው ያድርግ ነው። ያልቻለ ሰውስ በቃ የለብህም። ማመንህ ብቻ በዛ በቂ ነው። ካልቻለ አያቸው አይደለ? ይሄን ካላደረክ ከሌ ዘንድ አትቀርብም ብሎ ሂሳብ የለም ከአላህ Subhanahu Wa Ta'ala። አቅሙን ካለህ አድርግ። ሁሉንም አምልኮች በችሎታ ነው ያንጠለጠላቸዋል። አንድ አምልኮ ሲቀር ማንም ይመልስ። ሁሉንም አምልኮች አላህ Subhanahu Wa Ta'ala በችሎታ ነው ያንጠለጠላቸው። የቻለ ይስራ በሚል አንድ አምልኮ ሲቀር ይሄን የቻለ ይስራ ያልቻለ ግን ችግር የለውም አልተባለም። ምንድነው እሱ? ሶላት። ሰውየው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንተ የአላህ መልእክተኛ ሆይ እኔ ቆሜ መስገድ አልችልም አላቸው። ችግር የለውም በቃ እስክትችል ድረስ ሂድ ባትሰግድ ችግር የለውም አላሉትም። صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان አሉት። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ መስገድ ካልቻልክ በማመላከት በመጥቀስ ስገድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ወዕቡድ ረበከ ሐታ የእትየከ ልየቂን አለ አላህ በቁርአን ላይ ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ስገድ ተገዛ እያለ ይናገራል። አያችሁ ሐጅንስ ከቻልክ አድርግ አለ፣ ካልቻልክ ችግር የለም። ዘካስ ከቻልክ ስጥ፣ ካልቻልክ ችግር የለም። ጾም ከቻልክ ጾም፣ ካልቻልክ ችግር የለም። ያልቻሉ ሰዎችን አላህ Subhanahu Wa Ta'ala አላስገድዳቸውም። ላ ይከልፉ ላሁ ነፍሰን ኢላ ወስዐሃ። የሚያመለካቸው አላህ አንዲት ነፍስ በምትችለው አቅም እንጂ አላስገድዳትም ማለት ይሄን ይመስላል። እና ዘካት አልፍጥር አሁንም በአንድ ሰው ላይ 3 ኪሎ ይደርስበታል። አባት ነው ሊያወጣ የሚገባው። ከሌለው እናት ማውጣት ትችላለች። ከሌለ ሌላም የቤተሰብ ልጆች ከሆነ ሀብታሞች አባትና እናት ከሌላቸው የእናት አባታቸውን የወንድም እህቶቻቸውን ማውጣት ይችላሉ። እሺ እሱ እዚህ ጋር ጥያቄ ምንድነው? እችላለሁ ብሎ ሲሰጥ ያየሁት ሰው ስለሌለ ነው። ገብቶሃል? ሁሉም የለኝም ነው የሚለው እያለው የለኝም እያለ የማያወጣ ሰው ወንጀለኛ ነው። ማውጣት አለባቸው። እሺ مرحبا እሺ ጥያቄ አለ ቀጥታ አድሚኖች ካላችሁ በተራ አስገባችሁ። السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم. سورة النور
ልጆች አሰማ በስቶች ኑር ያለውን አያ አይሰማም። ይለማ እሺ ለምን ታባ አታደርጉም? ገስት ላይ ሰው አይታይም። ገስት ላይ ሰው አይታይም። بسم الله السلام عليكم ورحمة الله وبركاته. هذا الفيديو ده منه. عليكم السلام أهلا. ልጆች ታባት ያደርገው እንዴ እስኪ ዘጋ ድረስ ምን ጠብቀን እሺ ክርስቲያኖች አሁን ባስገባቸው እሺ አይሉም እኮ አሁን አስገባኝ ኢየሱስ ጌታ አይደለም። ኢየሱስ አምላክ አለ። ኢየሱስ አምላክ አለ። እስቲ አንዴ ኢየሱስ አምላክ አለ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ ነው ያው ልጨለው ይላል የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክ እንዴ! ኧረ ኢየሱስ አምላክ አለው ጋይስ! ኧረ ጉድ ፈላ! ኢየሱስ አምላክ አለው። ጉድ ነው። ኢየሱስ ፍጡር ነው ማለት ነው። በጣም የሚገርም ነገር ነው። ምን ትላለህ? የገባው ኢየሱስ አምላክ አለው። ኢየሱስ አምላክ አለው። ይሰማሃል ብራዘር? ይሰማል?